ሰላም ጤና ይስጥልኝ። እንዴት ነህ ፈለገ? እግዚአብሔር ይመስገን። እንደምን አለ? እግዚአብሔር ይመስገን። እሺ ምን ተካፊ ነበረ ነበር? እኔ በህይወቴ በጣም ተስፋ ቆርጬያለሁ። ለዛ ነው አንዳንድ ያስቆርጣል ሁኔታዎች። እስኪ ምንድን ነው እንዲህ እንድታስብ ያደረገሽ? ምንድን ነው እዚህ የገፋፋሽ? እስኪ ሀሳብሽን አካፍዪ። እኔ ከሀገር ከወጣሁ 7 ዓመቴ ነው አሁን እና ከሀገር ከወጣሁ በኋላ ከቤተሰብ ጋር ብዙ ኮሚኒኬሽን የለኝም ነበር። ማለት እኔ የተፈጠረ ነገር ነበር እና በሶሻል ሚዲያ የተዋወቅኩ ሰው ነበረ። ከዛም ከሱ ጋር ተዋውቄ 4 ዓመት ምናምን አብረን ቆየን በሶሻል ሚዲያ ብቻ ማለት ነው። ማለት የኛ ሀገር ልጅ ነው ውስጥ ቤተሰቦቹን አውቃለሁ። ከዛ አብረን ቆይቼ ምናምን ኢትዮጵያ ከቤተሰቦች ጋር ነገርኳቸውም ይሄ ነገር እንዳለ። ማለት ኮሚኒኬሽን ስላሌለኝ ማለት ነው። ከሰላምታ ውጭ ብዙ ኮሚኒኬሽን የለኝም እና ለቤተሰብ እንደዛ ሄድኩኝ ወደ ኢትዮጵያ ሄጄ ምናምን እንደዚህ እንዳለን ጓደኛ ላይ ምናምን ብዬ ብቻ ነገርኳቸው። እንደዚህ ምናምን ብዬ ነገርኳቸው። ከዛ ኢትዮጵያ ሄጄ ከሱ ጋር ማለት ቤተሰብን ማስተዋወቅም አይፈልግም እሱ። በቃ እኔ ማለት ደግሞ ኖርማል ህይወት ነበር የምፈልገው። ቤተሰቦች ጋራም እንደዚህ ብዬ አልነገርኳቸው። በቃ እንደዚህ ከሆነ በቃ ህይወት ለመመስረት እንደዚህ እናድርግ ያለው ነገር ሲለኝ ያለኝ ገንዘቡን በሙሉ ወደ እሱ ትራንስፈር አደረኩት ማለት ነው፣ እንዳለ ያለኝን ነገር። ከዛን ገንዘብ እንዳለ ያለውን ነገር በሞባይል ባንክ ነበር ትራንስፈር አደረኩለት። ያኔ አንድ ነገር ንክፈትና ያለሽ ለምን ነበር ትራንስፈር ያደረግሽለት? ሱቅ እንክፈትና በቃ ከዚህ በኋላ ስሪና ባለው ገንዘብ ተመልሰሽ ሄደሽ ያለውን ነገር አስተካክለን እንጋባለን፣ በቃ የራሳችን ህይወት እንጀምራለን አለኝ። ኢትዮጵያ ሄጄ ማለት ስመለስ እዛ ወደ ኢትዮጵያ ወደዚህ ተመለስኩኝ ማለት ነው። ወደ ኢትዮጵያ ወደዚህ ተመለስኩኝ በኋላ በቃ ተስተርቅ ያለውን ነገር ያኔ ብዙም ባናወራም እንደዚህ ነው እኮ ምናምን ብዬ ነገርኳት። ከዛ እሷ ስነግራት በጣም ደነገጠች። እኔ የማውቀው ነገር የለም ማለት በጣም ደነገጡ ሁሉም። ከዛ የራሱ ህይወት እኮ እንዳለው ልጁ ምናምን ነገሩኝ። አላመንኩም። እንደዛም ሆኖ ከሱ ጋር አወራ ነበረ እንደ በፊቱ ግን አወራኝም። ዳዝንት ኤኒ ሪስፔክት የሚባል ነገር የለውም ከተመለስኩኝ በኋላ ማለት ነው። ምንም ሪስፔክት የሚባል ለሴት ልጅ የሚባል ነገር የለውም። በፊት የሚያወራኝ ነገር ህይወት የሚባለው እንደዚህ ብናደርግ እንደዚህ ይሆናል ብሎ የሚያወራኝ ነገር ምንም የለም። ከዛ እንደዛ ስሰማ የራሱ ህይወት እንዳለው ስልክ ትዳር ባይመሰረትም የራሱ ህይወት የራሱ የሚላሳት እንዳለች ሴት እንዳለች በህይወቱ ምናምን ነገረች። ሲስተር ታውቀዋለች። እና እንደዚህ ምናምን እየስጠይቀውም አይ እንደሱ ውሸት ነው እኮ ምናምን አለኝ። ከዛ በፊት ሁሌ በየቀኑ ነው የምናወራው። ከዛ አንድ ቀን ካወራኝ 3 ቀን ቆይቶ ነበር የሚያወራኝ። ቤተሰቦቹ ጋር ሲሄድ ስልኩን ይዘጋል ሙሉ በሙሉ ማለት ነው። ፋሚሊዎቹ ጋር ሲገባ ማለት ነው። ለምን ይሄ ነገር እንደዚህ ከሆነ ለምን ቤተሰብ አናስተዋውቅም በቃ ምናምን ስለው ማስተዋወቅም አይፈልግም ምናምን። ከዛም በቃ የራሱን ህይወት ሊጀምር እንደሆነ ነገረችን ሲስተር ማለት ነው።
ወደ 700,000 ብር ወደ እሱ አስገብቻለሁ። ኖርማል በቃ ህይወት ብዬ ምናምን ልጀምር ምናምን ብዬ አስቤ ስልኩን አጠፋ ማለት ነው። እና በጣም ከባድ ነው። እንዳልልፋውት አይዞሽ አንቺው